ሌላ ቪዲዮ አለ አንድ ልንመለከተው የሚገባ ተሚማን በጣም አሳዛኛዋን ሕፃን ደግሞ እናምጣትና እዚህ ጋር እንስማ። እንዴት አድርገው እቺን ሕፃን ተሚማ የመጨረሻ እስኪ እቺን ደግሞ ስሟት። አይሻ በህይወት የለችም፣ ተሚማ ቢያንስ ተርፋለችና እስኪ እንስማት። አባቴ አስፈት ዳስ አስከበሉኝ እናቴ ለምን አጭዶ ተመረፈች በጥይት ነፍስ የቡና አባቴ ዳስ እንበለኝ ሆስፒታል ወሰደኝ እናቴን መንከት እዛሂዘን እዛይታከምኩ እዛብለን ተረተሪ መጠብ የዚች ሰቆቃ ለነ አህመዲን ጀበል ጉዳያቸው አይደለም። ወላሂ አማራ አልሆንም እያለች የተገደለችው ሕፃን አማራ ናት ሙስሊም ብትሆን ጉዳያቸው አይደለም። ሰው መካነ ሰላም ላይ ለኢማሙ አዝና ይመስልሃል? ቢያዝኑ ለዚች ሕፃን ያዝኑላት ነበረ። የከላላ ወረዳ ለዚች አውጥቶላታል መግለጫ። መጅሊስ የሚባለው የወረዳው የደቡብ ወሎ አመራር ምናምን ገለበል የሚል ለዚች መግለጫ አውጥቶላታል። የዚች አባት መሐመድ ኢማም ሞቷል። አየህ እናቷ መሞቷን እየተናገረች ነው። የሷ ለቅሶ ለነሱ ደስታ ነው። because አማራ ናታ። አማራ ክልል ላይ መስጊዱ አይደለም የሚያስቆጫቸው፣ ጉዳቱ አይደለም የሚያስቆጫቸው። ይሄን አጋጣሚ ቀውስ ፈጥሮ ወሎ ሰሜን ኦሮሚያ ነው የሚለውን የጨፌ ኦሮሚያ ፕሮጀክት ለማሳካት ይጠቅመናል። እቺ ፋኖ የሚባለውን ፈርጆ በሃይማኖት ቀውስ ስለመግባት የምትደረግ ሩጫ የዛሬ ዓመት ወደ ኋላ ተመለሱና ወይም 2 ዓመት ወደ ኋላ ተመለሱና ኢሬቻ በዓል ላይ እስክንድርና ዘመነ ካሴ ነበር ቢወገዙት አይደል? አልነበረ? ፋኖ መምጣቱ ነበር የቆጫቸው የዛሬ 2 ዓመት። እንዳውም ምንድነው የተባለው?